ፐርፎሬትድ ፓይፕን ኢንስታል ስናደርግ ሆሎችን እንደዚህ የምታዩትን ቀዳዳዎቹ ወደ ላይ ነው እንደዚህ መሆን ያለባቸው ወይስ እንደዚህ ነው መሆን ያለበት? ድፍኑ ፓርት ከላይ ቀዳዳው ከታች ወይስ ቀዳዳው ከላይ ድፍኑ ከታች መሆን አለበት የሚለውን በዛሬ ቪዲዮ በስፋት እናያለን ማለት ነው። ይህንን ቪዲዮ እስኪ ጨርሳችሁ ከመመልከታችሁ በፊት እስኪ ኮሜንት ላይ የትኛው መሆን አለበት የሚለውን ኮሜንት ላይ ጻፉልኝ ማለት ነው። እኔ በትክክል በስነ ስርዓት አብራራላችኋለሁ ማለት ነው። ከኮሜንት በኋላ ተመልሰናል ማለት ነው። ይሄ የምታዩት እንግዲህ ፐርፎሬትድ ፓይፕ ነው። በዚህ በኩል በአንዱ ፌስ በኩል እንደምታዩት ሆሎች ይኖራሉ ማለት ነው። በሌላኛው በኩል ደግሞ እንደዚህ ድፍን ነው ማለት ነው። ስለዚህ የትኛውን ቀዳዳውን አፕዋርድ ብናደርገው ወይስ ዳውንዋርድ ብናደርገው ነው የተሻለ ፋንክሽናሊቲ የሚሰጠን የሚለውን ነገር ነው ዛሬ የምናወራው ማለት ነው። አንድ ባንድ ለማየት ልሞክር ማለት ነው። እኔ የዚህ የሆሉ ዳይሬክሽን ምንድነው ለኔ ለሰከንደሪ ኢሹ ነው። የኔ ፕራይመሪ ኢሹ የሚሆነው ምንድነው ፊልተር ሚዲያው ነው ማለት ነው። እዚህ ከመድረሳችን በፊት ፓይፕ ሌቭል ላይ ከመድረሳችን በፊት የምናገኘው ፊልተር ሚዲያ ወሳኙ ነገር ነው ማለት ነው። ስለዚህ ፊልተር ሚዲያው ላይ መጨነቅ የተሻለ ነው ማለት ነው። ስለዚህ መጨነቅ ያለብን እኛ ምንድነው አንደኛ ፕሮፐር የሆነ ጆቴክ ስታይል የምንለው ላሳያችሁ። ይሄ ነው ጆቴክ ስታይል የምንለው ይሄኛው ነው። ይሄ ጆቴክ ስታይል ምን ይደረጋል ማለት ነው? ይሄንን ፓይፕ እንደዚህ እንጠቀልለዋለን ማለት ነው። ይሄ ምንድነው የሚያደርገው? ልክ ወደዚህ ውሃ በሚደርስበት ጊዜ በሶይል ያለፈ ውሃ ምንድነው ምንጊዜም ፋይን የሆነ ሲልት ይዞ ይመጣል። ሳንዶች ፋይን የሆነ ሳንዶች ክሌዎችን ይዞ ይመጣል ማለት ነው። ይሄ እዚህ ውስጥ ገብቶ ይህንን ቀዳዳ እንዳይደፍነው ምን መሆን አለበት ማለት ነው? በዚህ ጆቴክ ስታይል ምን መጠቀለል መቻል አለበት ማለት ነው። ይሄ ፊልተር ሚዲያ ነው። ጆቴክ ስታይል የምንለው ይሄ ነው። ስለዚህ የመጀመሪያው ነገር ምንድነው? ይህንን ነገር ፕሮፐርሊ መጠቅለላችንን ማረጋገጥ መቻል ይኖርብናል ማለት ነው። ሁለተኛው ፕሮፐር የሆነ ግራብል ክሊን የሆነ ግራብል መጠቀማችንን እዚህ ጆቴክ ስታይል ከመድረሱ በፊት ምንድነው ግራብል ይኖረናል ከላይ ማለት ነው። ስለዚህ ከቶፕ ጀምረን ወደ ታች ስንመጣ ግራብል ሳይዛቸውን እየቀነስን እንመጣለን። ከዛ የመጀመሪያው ባለ 04 ከሆነ 04፣ 05 ከሆነ 05 ታደርጋላችሁ። ከዛ 03 ካለ 03፣ 02 እያለ ከዛ እዚህ ጋር መጨረሻ ላይ 15ም 16ም ኤምኤም ካለ ማድረግ ይቻላል ማለት ነው። ከዛ ጆቴክ ስታይል አድርገን ነው ኢንስታል የምናደርገው ማለት ነው። ይሄ የምንሰራው ፊልተር ሚዲያ ኮሬክት ከሆነ ጥሩ ከሆነ እዚህ ይሄ የዚህን ፋንክሽናሊቲ የዚህን ዱሬቢሊቲ ይወስንልናል ማለት ነው። ስለዚህ በተቻለ አቅም ሳይት ላይ በጆቴክ ስታይል በደንብ ፓይፑን መጠቅለላችንን ማረጋገጥ መቻል አለብን። ሁለተኛ የምንጠቀማቸው አግሪጌቶች ምንድናቸው? ክሊን እና የጸዱ ከሲልት የጸዱ መሆን መቻላቸውን ማረጋገጥ መቻል ይኖርብናል ማለት ነው። ዲዛይን ላይ ያለውን በስነ ስርዓት ማስቀመጥ ነው የሚጠበቅብን ማለት ነው። ከዛ በተጨማሪ ምንድነው የዚህ ፕሮፐር ስሎፕ ማግኘት መቻል አለበት። ሚኒመም ከ0.5 እስከ 1% ድረስ ስሎፕ መስጠት መቻል አለብን ማለት ነው። ካልሆነ ሌብል የምናደርገው ከሆነ ሲስተሙን የምናደርገው ማለት ነው ዴድ አደረገ በቃ ሞተ ማለት ነው። ሲስተሙ እዚህ ጋር ነው የሚሞተው። ስለዚህ ምን መሆን አለበት? ሚኒመም ከ0.5 እስከ 1% ድረስ ስሎፕ ሊኖረው ይገባል ማለት ነው። ስለዚህ መጨነቅ ያለብን ምንድነው አንደኛ ክሊን የሆነ አግሪጌት መጠቀም ይኖርብናል። በጆቴክ ስታይል ፕሮፐር የሆነ ጆቴክ ስታይል መጠቀም ይኖርብናል። በደንብ በስነ ስርዓቱ መጠቅለል መቻል አለብን ማለት ነው። ከዛ ፕሮፐር የሆነ ስሎፕ ሊኖረው ይገባል ምናችን ፓይፓችን ኢንስታል ስናደርገው። ሌላው ደግሞ ምንድነው ፕሮፐር የሆነ አውትሌታችን ይሄ ወዴት ነው የሚመራን? በሌንግዝ ዋይዝ የሆነ ኢንድ ፖይንት ላይ አይደለም። እንደ ኖርማል ፖይንት እንደ ኖርማል ፓይፕ ኢንድ ላይ ገብቶ አይደለም ውጭ ላይ አይደለም የሚወጣው። ስሩ ሌንግዝ ቀዳዳዎች ስላሉ ውሃ በየትኛውም ሌንግዝ ላይ መግባት ይችላል ማለት ነው። ስለዚህ ኤግዚት በሚያደርግበት ፖይንት ላይ ወይም የሳምፕት ኮኔክሽናችን ላይ ከሰምፒት ጋር የሚገናኝበት ቦታ ላይ ፕሮፐር የሆነ ኮኔክሽን መኖሩን ስሎፑ ቆንጆ መሆኑን ማረጋገጥ መቻል አለብን ማለት ነው። ከተቻለ ደግሞ በየ30 ሜትሩ ወይም በየ25 ሜትሩ ምን ማድረግ ክሊን አውት ማስቀመጥ። ኢንኬዝ ለወደፊት ምንድነው ቢደፈን ምን ማድረግ አለብን? በዛ ፕሬሸራይዝድ ውሃ እየለቀቅ ይሄንን ነገር ማጽዳት እንድንችል ክሊን አውቶችን በየ30 ሜትሩ ኢንትሮዲዩስ ማድረግ የተሻለ አውትፑት ይሰጠናል ማለት ነው። አሁን ደግሞ ወደ ሰከንደሪ ኦፕሽን እንሄዳለን። የሆል ኦሪየንቴሽን የትኛው መሆን አለበት?
እንደዚህ አፕዋርድ መሆን አለበት ወይስ እንደዚህ ዳውንዋርድ ፌስ ማድረግ አለበት ወይስ እንደዚህ ወደ ጎን መሆን አለበት የሚለውን እስኪ ላሳያችሁ ማለት ነው። የዚህ የሆል ኦሪየንቴሽን ምንድነው መሰላችሁ የሚነግረን ዲሳይድ የሚያደርግልን የትኛው ነው በፍጥነት ቀዳዳዎቹ ሊደፈኑበት የሚችለው ኦሪየንቴሽን የትኛው ነው። የሁላችሁም እንደምታውቁት የፐርፎሬትድ ዋናው ጠቀሜታው ምንድነው? አራውንድ ዘ ቢልዲንግ ያለውን ውሃ አሁን ለምሳሌ ቤዝመንት ወሎች ላይ እንጠቀመዋለን አይደል? ቤዝመንት ያለው እንትኖች ላይ ስንጠቀም እነዚህ ፐርፎሬትድ ፓይፖችን እንጠቀመዋለን። ለምንድን ነው የምንጠቀመው? አራውንድ ቤዝመንት ወል ላይ ያለ ውሃ ተጠራቅሞ ሳቹሬትድ ሆኖ ወደ ውስጥ ወደ ቤዝመንት ክፍላችን እየገባ እንዳያበላሽብን እዛ ያለውን ውሃ ምን ማድረግ አለበት? ፕሮፐርሊ ድሬን ማድረግ መቻል አለበት። የሚጠራቀም ውሃ መኖር የለበትም ማለት ነው። ስለዚህ አራውንድ ዘ ቢልዲንግ ውሃ እንዳይጠራቀም ያንን ውሃ እየተሸከመ ወዴት ይወስድናል? ወደ ሰምፒት ብለን ወደ ቆፈርነው ቦታ ድሬን እንዲያደርግልን የምንጠቀመው ነው ማለት ነው ይሄ ፐርፎሬትድ ፓይፕ። ስለዚህ ይህንን ፋንክሽን እንዲሰጥልን ኦሪየንቴሽኑ አፕዋርድ ቢሆን ነው የተሻለ የሚሆነው? ዳውንዋርድ ቢሆን ነው የተሻለ የሚሆነው? ወይስ ኢንክላይንድ እንደዚህ ብናደርገው ነው የተሻለ የሚሆነው የሚለውን ነገር እንየው። አፕዋርድ ስናደርገው ዳይሬክትሊ ውሃ ከላይ ወደ ታች በሚገባበት ወቅት ሲልቶች ምናምን ኤቭሪቲንግ እንኳን ድንገት እንኳን ቢያልፍ እነዚህ ፖይንቶችን ዳይሬክትሊ ስለሚያገኛቸው የመደፈን እድል ይኖራቸዋል ማለት ነው። ዳውንዋርድ ስናደርገው ደግሞ ከግራውንድ ዋተር ቴብል ሬዝ በሚያደርግበት ጊዜ አሁንም ፋይን ማቴሪያሎችን በመያዝ እነዚህን ምን ለማድረግ ይደፍናቸው ይችላል ማለት ነው። ቤስት ኦፕሽን ተብሎ የሚታሰበው እዚህ ጋር የምታዩት ሰዓት አቆጣጠር አለ አይደል? 4 ኦክሎክ እና 8 ኦክሎክ ላይ ቀዳዳዎችን አድርገን ብንጠቀም የተሻለ አውትፑት እና ዱሬቢሊቲ ኦፍ ይሄ ፓይፕ የፓይፑን ዱሬቢሊቲ ሳይዘጋ ሰንፊታችን ላይ ውሃ በተሻለ መንገድ እንዲወስድልን ያደርግልናል ማለት ነው። ስለዚህ 4 ኦክሎክ እና 8 ኦክሎክ ላይ በማድረግ መጠቀማችሁን እንዳትረሱ ማለት ነው። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ፣ በስነስርዓት መልሳለሁ ማለት ነው። ወይም ዴም አድርጉልኝ፣ መልስላችኋለሁ። አመሰግናለሁ።